ከቤቱ ሲወጣ ብዙ ነገር ነው የሚያጋጥመው። ደግሞስ እንደዳ አይቀርም አይደል? በዛው ፈልግ። እንዴት ነው? እስኪ ዝም ብለሽ ታጠቢ። ከምሬን እኮ በቃ በነጻ አስበለሻል። አንቺ ስነ ስርዓት ያዥ። ሂዲዬ ቢመች ምርጥ ሰው ነው ያሰብሽዋል። ትክክለኛው ምንድን ነው ግን? እሱ አይነገርም፣ ሚስጥር ነው። ስመጣ ትነግረኛለህ? አዎ እነግርሻለሁ። እሺ ስመለስ ምን ላምጣልሽ? ሎሊፖፕ ወይ ደግሞ ስፕሪንግ። በቃ እኔ አንቺ አባት አንቺ የምትወዱኝ ስለማውቅ ይዤልሽ እመጣለሁ። እሺ እሺ አባዬ። ይቅር ታውቆሻል አይደል? በጣም እያደግሽ ነው። ያው የጠፋበትን ምክንያት ተናገረ። ከጠፋበትም መጥቷል። የጠፋበትን ምክንያት አንዳንድ ነገሮች የማስተካከላቸው ነገሮች ስላሉኝ ነው እንጂ ማንም ሰው ከቤቱ አይቀርም ሲል ተናግሯል። ቅድስትም በደስታ ለምሳሌ እናት እንደሆነቻትና እንዲሁም ደግሞ በሙሉ ተስፋ ወደፊት እማዬ ብላ እንድትጠራት እየተናገረች ነበር። ምሳሌም በደስታ እንባ ነባች። እስከ ዛሬ የምትመኘውና የምትፈልገው ነገር ነው። ወላጅነቷን ባታገኝ እንኳ እያሳደገቻትን ልክ እንደ ራሷ ህይወት የምሳሳላትን ቅድስትን እናት ሆና እንድትኖርላትና ሁልጊዜ ማብራት እንዲቀጥል ነበር ፍላጎቷ። አሁን ላይ ግን የፈለገችው ነገር ተሳክቶ እማዬ ለማለት በቅታለች። ቅድስትም ከምትወደው ሰው ጋር በመኖሯ በጣም ደስ ብሏትና በደስታ እያስረዳት ነው። ግን ምን እንዴት ተፈጠረ ምንም የሚያውቀው ነገር የለም። ዳጣ ስለምታውቅ አብራቸው ስለነበረ ባለፈው ክላስ አንድ ላይ እንደሆኑ ስላየች ቅድስት ብሩክ ጥሩ ሰው እንደሆነና እንዲሁም ጥሩ ነገር እንደገጠማት ደስታዋን ስትገልጥላት ነበር። ቅድስትም ያው አላዴል ሰው እፍረት ነገር የሚሰማው እንዲህ ማፈር ብላ ባክሽን ዝም በይ አንቺ ዝማቲም በማለት ስትናገራት ነበር። በእርግጥ ቅድስት ያፈረችበት ምክንያት በጣም ትልቅ የላቀ ፍቅር ስላላት ነው እንጂ ሌላ ምክንያት አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱና ወዳችሁ እዳችሁ ቤተሰብ ለሆናችሁ በሙሉ ከልብ እናመሰግናለን። ከቤት የጠፋበትን ምክንያት ተናገረ። ብሩክ እኔ ከቤት የጠፋሁት እናንተን ተደብቄ መሄድ ወይም ደግሞ ማሰር ፈልጌ አይደለም። የራሴ የምላቸው ሀጃዎች አንድ ነገር ማስተካከል ስላለብኝ ለዛ ነው ብድግ ብዬ ሄድኩት። እናንተንም ከምቀሰቅሳችሁና አለሀጃችሁ ከእንቅልፋችሁ ከምትነሱ ዝም ብዬ ወጥቻለሁኝ። ስለዚህ ከቤት መቅረት አልችልም፣ ግን የራሴ ሀጃ ስላለኝ ነው በማለት አስረድቷል። ግጥ ሰው የራሱን ህይወት ሲመራና እንዲሁም ደግሞ የህይወቱን ጉዳይ ለማስተካከል ሲሞክር በራሱ መንገድና በራሱ እቅድ ካልሆነ የሰው ምክር በጣም ተበዛበት እንደሚባል ስለታወቀ ብሩክም ማስተካከል ያለበትን ጉዳይ በራሱ ሀሳብና በራሱ ፍላጎት ማስተካከል ስለፈለገ ለማንም ሰው አላወራም። ቅድስትም ደስታዋን መግለጽ አልቻለችም፣ ፈርታለች። ትል ደግሞ እፍርት እየተሰማት ነው። ምሳሌ ግን እናት እንደሆነቻትና እንዲሁም ደግሞ የወፊት ፍላጎቷ አሁን ላይ ስለተሳካ ምሳሌዬ ከእንግዲህ በኋላ እናቴ ብለሽ እንድትጠሪኝ እናትሽ ሆኛለሁ በማለት ለምሳሌ አስረድታታለች። ምሳሌም በደስታ ነባች። ፊት ከፊቱም ከመጀመሪያውም የምትፈልገው ነገር ስለነበረ አሁን ላይ እናትሽ ነች፣ ከእንግዲህ ወዲያ እማዬ ብለሽ መጥራት ትችያለሽ፣ ስለዚህ እማዬ በይ በማለት በደስታ ቅፍ ተደርገው ደስታቸውን ሁለታቸውን በአንድ ገልጸዋል። በእርግጥ ምሳሌ እናቴ ነሽ፣ ከእንግዲህ እማዬ ብዬ እጠራሻለሁ፣ በጣም ደስ ብሎኛል፣ ግን የወለደችኝ እናቴ ሌላ ናት በማለት ጥያቄ አንስታለች። ሁልጊዜም የወለደች እናት ማንኛውም እናት ጥሩ እናት ቢተካ እንኳን የወለደች እናት የምትረሳ አይደለችም። ምሳሌም ደግሞ ፍላጎቷ ስለነበረ ቅድስት እናት በመሆኗ ደስ ብሏታል። ግን ሙሉ ለሙሉ እማዬ ብትላት እንኳ የወለደቻት እናቷን መሙላት እንደማትችል አስታውሳለች። የወለደቻትን እናት ለመሙላት ሳይሆን ስለምትወዳትና ስለምሳሳላት ለሷ እናት ወይም ደግሞ ከቤት ውስጥ አብራቸው እንድትኖር ፈቃደኛ ስለሆነች ለብሩክም ትልቅ ፍቅርና ክብር ስላላት አብራቸው ልትቀጥል ፈልጋለች። ነገራቸው ግን ምሳሌም እናት እንደሆነቻትና ብሩክ ፈቃደኝነት ሆኖ በአንድ እንደሚኖሩ ወይም ባልና ሚስት እንድትጋቡ ምሳሌ የምታውቀው ነገር የለም። በእርግጥ ፍላጎቷ ነው። አሁን ላይ ግን ዳጣ መካከላቸው በባለፈው አንድ ላይ ተቀምጠው ስላየቻቸውና ስለሰማች አንድ ላይ ናቸው በሚል ሀሳብ ተሰምቷታል።
ግን በሉላ ጉዳይ ወዲያ ወዲህ እየተሯሯጠ ስለነበረ የብሩክና የቅድስትን ነገር ምንም የሚያውቀው ነገር የለም። ለምን? ሌላ ሀሳብ አለበት። አሁን ላይ ሉላ ዝና እየፈለጋትና እያጨናነቃቸው ስለነበረ የራሳቸው ህይወት ለማስተካከል ለአዚም መኖር ስላለባቸው የሚኖሩበት ቤት ዝና እንደማያውቀውና እንዲሁም ደግሞ ድብቅ ነበረ። አሁን ላይ ግን በተጠቀሙትን አካውንት ባንክ ቤት ሄዶ በማፈላለግና የት አካባቢ እንደሚወጡ በተደጋጋሚ የት አካባቢ እንደሚገቡ ካረጋገጠ በኋላ በዛ አካባቢ ብዙ ዘበኞች አኑሮ ሞገስና ዳጣ ሲወጡ ሲገቡ ለመመልከት ለመቆጣጠር አሁን ላይ በጣም አጨናንቋቸዋል። ስለዚህ ሞገስም የብሩክና የቅድስትን የጋብቻ እንዲሁም ደግሞ የፍቅር አማቾች መቀባበል ምንም የሚያውቀው ነገር የለም። ቢሰማና ቢያውቅ በእርግጥ ደስ ይለዋል እንጂ አይከፋውም። ግን ይህን የሚያሰላበት ጊዜ አልነበረውም። የራሱ ፍቅረኛ የሚላት ሉላ ለጊዜው ስላልተመቻቸና በእጁ ስላልሆነችለት ሌላ ሀሳብና ጭንቀት ስለገባ ይህ ሀሳብ በውስጡ ሊመጣለት አልቻለም። ከሞገስም ጋር ተጣልተውና ተቀያይመው ስለነበረ ቀን አግኝቶ ይቅርታ ይጠይቀኛል ብሎ እንዲያስበው እንኳን አላገኘውም። ግን ናፍቆቱ እንዲሁም ደግሞ መጥፋቱ ሲበዛበት ሞገስ ተነስቶ ከብሩክ ቤት ተገኝቷል። እቤት በሄደበትም አጋጣሚ ብሩክ ከቤት አልነበረም። በተፈጠረው ከቅድስት ጋር አዲስ ህይወት ጀምሯል። ከእንግዲህ ወዲያ የሚያስበው ነገር ለራሱ እንደሆነ ሞገስ ምንም የሚያውቀው ነገር የለም። አሁን ላይ ቸውን ሰላም ስለሌለ ሞገስ እና ብሩክ አንድ ላይ ሆኖ መመካከል ስለማይችሉ ሀሳባቸው እየክል ነው። የብሩክን ሀሳብ ሞገስ አሁን ላይ አልሰማምና ግን ምንም ጭካኔ ስላላስቻለው ከቤቱ መጥቶ ይቅርታ ሌለው ነበር። ብሩክ ከቤት አልተገኘም። ግን ምሳሌ ይቅርታ አንደኛ ታከመሽ ስመጪ መጥቻ ለማየቴና እንኳንም እንደዚህ ያበቃሽ በበሽታሽም እንኳንም ዲያንሽ ለማለት አላደረሰኝው ነበር። በዚህ እንዴት ትቀየሚኝ ይቅርታ በማለት ምሳሌን ጠይቋታል። ምሳሌ ምንም ችግር የለም እኔ አውቃለሁኝ አባቴ ነግሮኛል። ባንተ ገዛና እንዲሁም ባንተ ገንዘብ እንደሆነ እኔ መታከም የቻልኩት እንዲሁም ጥሩ ሰውና ለሰው ምትረዳ ምታዝን የኔን ህይወት ያተረፍከው አንተ እንዲሆንክ ሰምቻለሁ። ስለዚህ አመሰግናለሁ። እኔ ሰርግ ትልቅ ሰሆንና ገንዘብ ሲኖረኝ ልክ እንዲያንተ የታከመሙ ሰዎችና የችግራቸውን ሰዎች እረዳለሁ። አንተ ምንም ብታደርግ እንኳ ልቀየምህ አልችልም። ደግሞም ይቅርታ ባትለኝ ምንም ችግር የለውም። አንተ ባትኖርና አንተ ባታሟልል የኔ ጤና ሊመለስ አይችልም። አባቴም እንደዚህ ዘና ብሎ ወጥቶ መግባት አይችልም ነበር። ግን በአንተ ሰበብ የተነሳ እኔም ጤናዬ ከመልሶልኛል። ስለዚህ አንተ ባትገኝ እንኳ ሁልጊዜ እናስብሃለን። ሉላ ደህና ናት በሚል ጥያቄ ነበር የጠየቀችው። ሞገስም ሉላ ደህና ናት። ምሳሌ ይቅርታ ታደረግሽልኝ? አዎ። በእኔ እንደሆነ ነገረሽ እንዴ? ነው ሉላ ሰላም ብላሻለች። እንዲሁም አንድ ቀን መጥቼ እጠይቃታለሁ ብላለች። ስለዚህ ትመጣና አንድ ቀን ታይሻለች በማለት ነበር የነገራት። በሞገስ ንግግር ተስማምታለች። ለምን ያደረገላትን ሁሉ ውለታውን አትረሳም። ህይወቷን ያተረፈላትና እንዲሁም ለአባቷ ውለታ የዋለለት ተችግር ሁሉ ያወጣው በሱ ገንዘብ ስለሆነ ለመቀየም አልፈለገችም። ሞገስ ግን አሁን ላይ ዝና እየተከታተለውና እንዲሁም ደግሞ ሉላን እባዶ ቤት ዘግቶበት ስለመጣ ቀልቡ ወደዛ ተሰቅሏልና ለመውጣት ነበር የፈለገው። ዳጣ ደግሞ ዝናን በጣም ስለምትፈራውና ስለሚያስጨንቃት እንዲሁም ደግሞ ዝና አስፈሪና ጨካኝ ሰው ስለሆነ መገናኘትም ሆነ ማየትም አትፈልግም። ዳጣ አሁን ነይ እንሂድ። ሉላ እባዶ ቤት ነው ያለችው፣ ሊርባትም ይችላል። ስለዚህ አሁን ሄደን ምግብም ቢሆን ይዘንላት እንግባ፣ ካለችበትም እናውጣት። እንደዚህ ሆኖ እስከ መቼ ነው በማለት ለዳጣ ያስረዳታል። ዳጣም እኔ አልሄድም በማለት ትንሽ ተተከራከሩ በኋላ ቅድስትም ጋር ፍቅሯን ስለገለጸላትና እንዲሁም ደግሞ ስለተረዳት ደስ ብሏት እምር ፍክት ብላለችና ምግብ ላቅርብ በማለት እጅ ማስታጠብ ትመጣለች። እጅ ስታጣጥብ ግን አምሮብሻል፣ በጣም የተለየና እንዲሁም ድንቅ ውበት ነበረ እየፈሰሰባት። ተገርሟል። ቅድስት በጣም ነው ያማረብሽ በማለት ገልጾላታል። አድናቆቱንም ተናግሯል። ግን በምን ምክንያት እንዲህ ሊሆን እንደቻለ ስለምታውቅ ቅመሟ እንዴት ነው ላፋ አደረግሻ በማለት በአራድዬ ቋንቋ አስረድታታለች። ቅድስት ግን አሁን ላይ
ስለሚሰማት ምንም አይነት ነገር ማስረዳትና መግለጽ አትፈልግም። ሞገስም በሰማበት ጊዜና ወቅት ይስማ እንጂ ምንም አይነት ነገር መናገር አትፈልግም። እጅም ታጥቦ ካበቁ በኋላ ቁርሳቸውን ከበሉ በኋላ ዳጣም እንደምንም ተጨቅጭቃና እንደምንም አስረድቶ ይዟት ሄደ። ግን እዚህ ላይ የሰራችው ስህተት አለ። የሙስሊም ልብስ ለብሳ እንደዚህ መሸወድና እንዲሁም ሃይማኖቷ ያልሆነውን ወላሂ ወይም ደግሞ አልሐምዱሊላህ ማለት አይቻልም። በዛ ላይም ደግሞ አንደኛ የእስልምናን ክብር ይነካል፣ ሁለተኛ ደግሞ አለ ሃይማኖቷ ለሷም ጥሩ አይደለም። እዚጋም ሙስሊሞች የሚቀየሙበት ነገር ስላለን ባትል ደስተኛ ነን። የቤተሰብ እንዲሁም ደግሞ ኦዲየንስ ክብር መጠበቅ አለበት። ኦዲየንስ ሙስሊምም ሌላም ሃይማኖት ሰዎች ስላሉ ለሁላችንም ተከባብረን የማንም ሃይማኖት ታይነካ ይቻላል። ግን ለዘመኑ ወይም ደግሞ ለጊዜው ፈቃ ያደርጋል ያዝናናል ተብሎ የሚሰራ ድራማ በሃይማኖት ላይ ሲመጣ በጣም ትክክል ያልሆነና ትልቅ ስህተት ነው። ይህንንም ልታስተካክሉ ይገባችኋል። ዳጣ ይህንን ስህተት የሰራችው ዝና ያኖረውን ዘበኛ ሸውዳ ለማለፍ እንጂ የሌላን ሃይማኖት ትነካለች ተብሎ አይደለም። ይህንም ደግሞ ማስተካከል አለባት። ግን እንደዛውም ለብሳ ሰውየውን ዝና ያኖረውን ዘበኛ ማሳሳትና እንዲሁም ደግሞ እንዳያውቃት በማድረግ ግርና እንዲሁም ደግሞ ሌላ ዘዴና ተናያ ነገር ፈጥራ በእርግጥ ዝና ያኖረውን ዘበኛ ከዛ አካባቢ እንዲርቅ አድርጋለች። ያ ዘበኛ ከዛ አካባቢ ትወርቅም አይዞሽ ተብሎ ስላነሳትና እንዲሁም ፈርታ ተጨንቃ ስከድ አይዞሽ ባላትበት ምክንያት አመሰግናለሁ፣ ግን አንዳንተ ያለ ጥሩ ሰው ስላላየሁ አብረን አንድ ላይ ምሳ ብንብላ በማለት ሸውዳ ምሳ በሚበላበት ሰዓት ገብታ እንዲሁም ደግሞ ምሳ የሚቀርበውን በማዘግየትና ብዙ ጊዜ ሰዓት በማስፈጀት ሞገስ ተዛ ካለበት ተንቀሳቅሶ ሉላን ከቤት ይዞ እንዲወጣ ለማድረግ ያረገችበት የሰዓት መግደል ነበረ። ያደረገችው ትብብር ዳጣ በጣም ጉብዝ ናት። ጥሩ ልጅ፣ ጥሩ ጸባይ ያላት እንዲሁም ደግሞ የሰውን ችግርና ስቃይ የምትረዳ ናት። ይህንንም አድርጋ ደግሞ ሉላን ከቤት አውጥቶ ወደ ውጭ ይዞ እንዲወጣ አድርገዋል። ግን ኩላለች። ሉላና ሞገስ ከሆነ ቤት የሚፈልጉበት ቦታ እስከሚደርሱ ድረስ ማዘግየት ነበረባት። ኩል ስለነበረች አላሰበችውም እና ሂሳብ ከፍላ ወጥታለች። ወጥታም እዛው ቤት ውስጥ ጥላው በራ ወደ እነ ሞገስ ትመጣ። ሞገስም ሉላን ከቤት አውጥቶ መንገድ ላይ ተገናኙ። ያም ሰውዬ ሞገስ መንገድ ላይ እንደዘበኛ አኑሮ ስለነበር ሌላ ሰው ምሳ ገብቶት መሄዱን ቢያቅ ሌላ ችግርና መከራ ስለሚደርስበት ቶሎ ብሎ የተሰጠውንና የተጋበዘውን ምግብ በልቶ በፍጥነት ከቦታው ነበር የተመለሰው። ከቦታው ሲመለስ ግን ያየው ነገር ቢኖር ዳጣ አብራው የነበረችውና እንዲሁም ደግሞ ተሸፍና ያለችው የነ ሞገስ ኛውና እንዲሁም ሞገስ ከሉላ ጋር አንድ ላይ ሆኖ ነበር ያየው። ከዛም በኋላ ሞገስም በድንጋጤ ሉላንና ዳጣን ወደዛ ቦታ አጠገቡ የማራቅና እንዲሁም ደግሞ ዝና ያኖረውን የዝብኛ ሆነ ግልምጫን ብትረም ከመጣ እኔ ቀድማለሁኝ፣ እኔ ከኔ በፊት እናንተ ምንም ልትሆኑ አትችልም በማለት እሱ አስቀድሞ ተፊት ቆሞ ነበረ። ግን ያኖረው ዘበኛ በየት እንደሄዱና ተየት እንደሚወጡ በየት እንደሚገቡ ለመመልከት እንጂ እነሱን ባገኘበት ዘር ወይም ደግሞ ምታ ግረፍ የሚል አቅጣጫ አልነበረም። ሞገስ ግን የፈራውና የጨከከው ነገር ስለነበረ አስቀድሞ ሉላን ከጀርባው አድርጓል። ሆነ ዳጣም በጣም የሚፈሩት ዝናን ነው። ዝና ለሰው ርህራሄና እንዲሁም ደግሞ አዛኝ ስላልሆነ ጭካኔ ከምንም በላይ ስለነበረ የሚፈሩት ነገር እሱን ነው። ስለዚህ ለጊዜው ወዴት እንደሚያመልጡ ግራ ተጋብቷቸው በድንጋጤ ፈዘው ቆመዋል። በአዲስ